በ1954 የሚገርም የሳይኮሎጂ ጥናት ተደርጎ ነበር። የኤክስፐሪመንቱ ዋና ጥያቄ ምንድነው? ሰዎች ለምን ይጋጫሉ? ከግጭቶቻቸው ደግሞ እንዴት ሊወጡና ሊተባበሩ ይችላሉ ነው። ስለዚህ ያው ጊዜው በጣም አስፈላጊ ጊዜ ነው። ምክንያቱም ሁለተኛው የዓለም ጦርነት እጅግ ከባድ ውድመት የደረሰበት የዓለም ጦርነት ስለነበር ማለት ነው። ምንድነው ኤክስፐሪመንቱ የተደረገው? ኤክስፐሪመንቱን የሰራው ሰው ሙዛረፍ ሸሪፍ ይባላል። ሳይኮሎጂስት ነው። ከባለቤቱ ጋር ነው አብሮ የሰሩት እና የሰሩት ጥናት ምንድነው? የሮበርት ኬቭ ኤክስፐሪመንት ይባላል ስሙ ማለት ነው። እና ከ11 እስከ 12 ዓመት በሚደርሱ ልጆች ላይ ነው ኤክስፐሪመንቱ የተሰራው። ሙከራው የተሰራው ማለት ነው። ሙከራው የተሰራው እና በ3 ነው የከፈሉት ኤክስፐሪመንቱን ማለት ነው። የመጀመሪያው ኤክስፐሪመንት ከ5 እስከ 6 ቀን ይፈጃል። ሁለተኛው ኤክስፐሪመንት ደግሞ ከ4 እስከ 5 ቀን ይፈጃል። ሶስተኛው የኤክስፐሪመንት ጊዜ ማለት ነው ገጽታ ደግሞ ከ6 እስከ 7 ቀናቶች ይፈጃሉ። ኦኬ። በመጀመሪያው እነዚህ ልጆቹ ምንድናቸው? ነጮች ናቸው። ከመካከለኛው የኢኮኖሚ መደብ የመጡ ናቸው እና ደግሞ ፕሮቴስታንቶች ናቸው ሁሉም ማለት ነው። ምንድነው ያደረጉት? የመጀመሪያው ፌዝ ላይ ማለት ነው እነዚህ ልጆች ለሁለት ነው የከፈሏቸው። የሁለት የከፈሏቸው ምንድነው? አንደኛውን ኢግልስ አሏቸው፣ ጩልሌዎቹ ወይንም አሞራዎቹ ወይንም ጨልፊቶቹ። ሌላዎቹ ደግሞ ራትልስ አሏቸው፣ እነዚህ እባቦቹን ማለት ነው። እንደዛ ብለው ከፈሏቸው ለሁለት ማለት ነው። ያው ስም ተሰጣቸው። ከዛ በኋላ ግሩፖቹ አባላት ያው አዲስ አይደለ ከየትም ከዚህም የተወጣጡ ስለነበሩ ያው በዘይግርሶቹን ለብቻቸው እንዲለማመዱ አደረጓቸው። ከዛ ደግሞ ዘራትልሶቹ ደግሞ እንደዚሁ የራሳቸው እንዲረግ፣ ስለዚህ የግሩፕ ስሜት እንዲፈጠር አደረጉ ማለት ነው። የመጀመሪያው ፌዝ 5 ቀናት ውስጥ እነዚህ በደንብ በሚገባ ተሰራ ማለት ነው። ከዛ በኋላ የሚቀጥለው የግጭት የመፍጠሪያ ፌዝ የሚባለው ገጽታ የሚባለው ነው። ይሄ ከ4 እስከ 5 ቀን የሚፈጅ ፌዝ ነው። ስለዚህ በዚህ ውስጥ ውድድሮች ተዘጋጅተዋል። ሪሶርሶች ወይንም ግብአቶች እንዲቀነሱ ተደርጓል እና ለነዚህ ግብአቶች ምንድነው የተደረገው ማለት ነው? እንዲፎካከሩ ነው የተደረገው እና በጣም የሚገርሙ ውጤቶች ነው የተካሄዱት። ምንድነው በዚህ እንትን ውስጥ የተለያዩ ስራዎችን የሰሩት። ለአሸናፊዎቹ እንትን እያደረጉላቸው ስጦታ ይሰጧቸዋል። ለሁለተኛዎቹ ደግሞ ምንም አይነት ሪዋርድ አይሰጧቸውም። ስለዚህ ይሄ በሁለቱ መካከል ያለውን ግጭት እጅግ አድርጎ ነው ያፋፋመው እና ስተዋት ኤክስተንት ነው ሄደው አንዱ ሄዶ የሌላውን ካምፕ እስከ ማጥቃት እና አካላዊ ጥቃት እስከ መደራረስ ነው የተደረሰው ማለት ነው ከኛው እንትኑ። ስለዚህ ለኤክስፐሪመንተሮቹ ማለት ነው እነዚህ ቤተሙከራዎች ሳይንቲስቶቹ ይሄ ነገር ካሰቡት በላይ ነው የሆነባቸው እና ወዲያውኑ ነው ማብረድ የፈለጉት። ስለዚህ የሚቀጥለውን ፌዝ ማለት የኮንፍሊክት ሪዞሉሽን ግጭት ማብረጃ ፌዝ ነው የሰሩት ማለት ነው። ስለዚህ እሱም ከ6 እስከ 7 ቀን የሚፈጀው ነው። የመጀመሪያው ያደረጉት ምንድነው? ሁለቱን ግሩፖች ማወያየት ነበረ። አልሰራም። እንደውም ጭራሹን ግጭታቸውን ያባባሰው የሚገርመው ነው። ከዛ በኋላ ምንድነው ያደረጉት? አንዳንድ በጋራ ሊሰሯቸው የሚችሏቸውን የጋራ የሆኑ ፕሮብሌሞችን የፈጠሩላቸው። ለምሳሌ በካምፕ ውስጥ የሚደረገው ውሃ ያለውን ውሃ አቅርቦት ከአንድ ታንከር ነው የሚገኘው ውሃው እና እሱ ምንድነው ተቋረጠ ውሃው ማለት ነው። ስለዚህ ምንድነው ያደረጉት? ሁለቱም አብረው በጋራ እንዲሰሩ ነው የተደረጉት ማለት ነው። እና በጣም ኢፌክቲቭ የሆነ ውጤት ነው የተገኘው ማለት ነው። አብረው ነው ወዲያውኑ ሁለቱ ዲፈረንሳቸውን ልዩነታቸውን ትተው ይሄ የውሃ የችግራቸውን ለመፍታት ነው የተረባረቡት ማለት ነው። ሁሉም በጋራ እንትኑ ላይ ታንከሩ ላይ ወጥተው ነው መፍትሄ ለመስጠት የሞከሩት። ሌላው ደግሞ ምግብ የሚያመጣላቸው መኪና ማጥ ውስጥ እንዲገባ ነው የተደረገው እና ምንድነው ይሄ ማጥ ውስጥ የተደረገው እንዲወጣ ነው በቃ እንትን ያሉት። የተለያዩ አይነት ቴክኒኮችን እንትን ብለው እንዳለ ፎከስ አድርገው ነው እዛ ላይ የሰሩት እና ሌሎችም እንደዚሁ ጭብጥ ቲም የተለያዩ ነገሮችን የሰሩላቸው እና ኢት ዋዝ ኢፌክቲቭ በጣም ስኬታማ ነበር። ኤክስፐሪመንቱ ይሄ ነው እንትን የተባለው። ከዚህ ምንድነው ትምህርት የተወሰደው ሲባል የተወሰደው ትምህርቶች አሉ። አንደኛ ትምህርት ዋናውና ግንባር ቀደሙ ትምህርት ለሰው ልጆች ግጭት ልዩነት ምክንያት አይደለም። የምን ልዩነት? የእድሜ ልዩነት፣ የባህል ልዩነት፣ የዘር ልዩነት፣
የሃይማኖት ልዩነት፣ እነዚህ ሁሉ ምንም አይነት ዋጋ የላቸውም ለሰው ልጆች ግጭቶች ማለት ነው። ዋናው ምንድን ነው? በዛ በወቅቱ የተፈጠረውና ለዛ በወቅቱ ለተፈጠረው ነገር የሚሰጠው ግብረ መልስ ነው ለግጭት እና ለዚህ ለአሉታዊ ለሰይጣናዊ በሉት ከፈለጋችሁ ችግር መንስኤ ሆነው ማለት ነው። ሌላው ደግሞ ምንድን ነው? እነዚህ ይሄ አሉታዊ የሆነ ስሜት አዝማሚያ ምናምን ነገር የተነሳው ፉክክር ሲኖር እና ደግሞ ግብአቶች ደግሞ አነስተኛ በሚሆንበት ሁኔታ ነው። ሁለተኛው የተገኘው ትምህርት ማለት ነው። ሶስተኛው የተገኘው ትምህርት ደግሞ ዲስከሽን ውይይት የሚባለው ነገር እንትን ሶልቭ ኮንፍሊክት ግጭት ለመፍታት ያለው ሚና እጅግ አነስተኛ መሆኑ ነው የተገኘው። ሌላው አራተኛውና ትልቁ ዋናው ነገር ምንድን ነው? ይሄ የጋራ ግብና ወይንም የጋራ ጠላት ትብብርን ለመፍጠር እና በመካከል ያለን ግጭት ለመቀነስ እጅግ መፍትሄ ተደርጎ ተወስዷል። እነዚህ የተገኙ ጥቅሞች ናቸው። ይሄ ኤክስፐሪመንት ለእኛ ሀገር ያለው መፍትሄ ምንድን ነው? ወይንም ለእኛ ሀገር ያለው ፋይዳ ምንድን ነው? እንደምታውቁት እኛ ሀገር ከጥቂት ጊዜ ወዲህ ማለት ነው ብዙ አይነት ችግሮችና ግጭቶች እየተስተዋሉ ነው። በሙስሊሙና በኦርቶዶክሱ በዋነኝነት ውጥረት አለ። በአማራ፣ ኦሮሞ፣ ትግሬ በተለያዩ ብሔር ብሔረሰቦች ውስጥ ምንድነው ይሄን ችግሮች አሉ ማለት ነው። ከዚህ ከኤክስፐሪመንቱ የምናደርገው ምንድነው? እነዚህ ልዩነቶች ሙስሊም ሆነ ኦርቶዶክስ መሆናችን፣ አማራ፣ ኦሮሞ፣ ትግሬ መሆናችን የግጭት መንስኤዎች እንዳልሆኑ ያሳየናል ይህ ኤክስፐሪመንት ማለት ነው። ለግጭት ወይንም ለውጥረት ላለን ውጥረት ወይንም ግጭታችን መፍትሄው ምንድን ነው? መፍትሄ አልኩኝ መንስኤው ምንድን ነው ስንል የሚፈጠሩት አሁናዊ ሁኔታዎች ነው ብለናል። ይህንን የሚፈጠሩት አሁናዊ ሁኔታዎች ሊፈጥሩት የሚችሉት ምንድነው? እነማን ናቸው? ልሂቃኖች ናቸው ማለት ነው። ለምሳሌ በአክሱም ሙስሊሞች የሙስሊሞችን ችግር የፈጠሩት ልሂቃኖች ናቸው። በአርሲ ልሂቃኖች ናቸው። በወለጋ ልሂቃኖች ናቸው። በአማራና በዚህ በፌዴራል ፖሊስ በፌዴራል መንግስት በአማራና በትግራይ ችግሮች ሁሉ ምንድነው? የልሂቃኖች ችግር ነው። ይሄ ሲቹዌሽኑን ነው ለእንትናችን አማራ፣ ኦሮሞ፣ ሙስሊም፣ ትግሬ ምናምን ነገር መሆናችን በሙሉ ይህ ችግር አይደለም። የመጀመሪያው ልንወስደው የምንችላቸው ነገሮች ይሄ ነው። ምንድን ነው? ይህንን ግጭት ከተፈጠረ በኋላ ምንድነው? ሪሶርስ ይቀነስና ፉክክር ውስጥ እንድንገባ ያደርጉናል። የተወስተላሉ ነገር ይሄ ነው። በተለይ ደግሞ ከአርሲው ላይ ያው የሃይማኖት ጉዳይ እነሱን እንትን ልበለውና ያስተዋልነው ነገር ምንድን ነው? ከእንትኑ ላይ ማለት ነው። ለምሳሌ ግጭቱ ከተፈጠረ በኋላ ይህ የአርሲው ግጭት ከተፈጠረ በኋላ የተፈጠሩት ዲስኮርሶች ምን ነበሩ? ለምሳሌ በተወሰኑ የኦርቶዶክሶች ኤሊቶች የገንድ የተነሳው ምንድነው? እነዚህ እኮ ሙስሊሞች አራጆች ናቸው፣ ገዳዮች ናቸው ወዘተርፍ የሚል ነው። በሙስሊሞች ደግሞ የተነሳው እነሱ እኮ ይጠሉናል ምናምን ነገር ነው። ይሄ ነው አውቶማቲካሊ ሲቹዌሽኑ የተፈጠሩ። ሌላ ጊዜ እኮ ይህን ነገር አናስበውም፣ ፈጽሞ የሚመጣብን ነገር አይደለም። ነገር ግን የሆነ ሲቹዌሽን ተፈጠረ። ለዛ ሲቹዌሽን እነዚህ ልሂቃኖች ምን ያደርጉናል ማለት ነው? ፉክክር ውስጥ፣ ግጭት ውስጥ፣ ሆስታይል ነገር ውስጥ እንድንገባ ያደርጉናል ማለት ነው። ከዚህ ልንወጣ የምንችላቸው ነገሮች ምንድን ነው? ከተገኘው ትምህርት ማለት ነው ዋናው ኮመን ጎል የጋራ ግብ ወይንም የጋራ ጠላት መፍጠር እንችላለን ማለት ነው። እነዚህ ነገሮች ግጭቶች በመካከላችን ያለውን ውጥረት ያረግቡልናል። እንደ ሰው በተለይ በጣም ብዙ ልናደርጋቸው የምንችሎች ነገሮች አሉ። ለምሳሌ ከሃይማኖት አንጻር ነገሩን እንየው። ከሃይማኖት አንጻር ሙስሊሞችም ኦርቶዶክሶችም ማለት ነው በዋነኝነት እነሱ ነው ሊጋጩ የታሰቡት ተብሎ ስለሚፈራ እነሱ ላይ ነው ፎከስ እያደረጉት ያሉት። ስለዚህ ሙስሊሞችም ኦርቶዶክሶችም አናሳ የሆኑባቸው ቦታዎች አሉ። ለምሳሌ በአክሱም ሙስሊሞች አናሳ ናቸው። አናሳ በመሆናቸው የተነሳ ደግሞ ችግር ደርሶባቸዋል፣ ተፈጥሮባቸዋል። ሙስሊም ሴት ተማሪዎች በሂጃብ መካከል በምክንያት ፈተና እንዳይፈተኑ ተደርጎ በሀገራት ደረጃ የተፈጠረውን ነገር አስቡት። የአክሱም ሙስሊሞች ደግሞ መስጊድ እንዳይሰሩ ተደርጓል። የቀብር ቦታቸው መጨረሻ ማለት የሚደብሩ ነገሮች ማለት ነው። እንግዲህ ሪል ሀቁን እነጋገር ከተባለ እግዚአብሔርና ቅድስት ማርያምን ማለት እንደዚህ ያንን ነገር እንደማይፈልጉ በእርግጠኝነት መናገር ይቻላል። በእርግጠኝነት ማለት ነው። ይሄ ምክንያቱም በእነሱ ስም ስለሚደረግ ማለት ነው። ኦርቶዶክሶች ደግሞ አናሳ የሆኑባቸው ቦታዎች አሉ። የሚታወቅ ነው። በአርሲ ምናምን ነገር፣ በኦሮሚያ በአብዛኛው ማለት እንችላለን። ስለዚህ እዚህ ቦታ ላይ በተደጋጋሚ እንደውም ፓትሪያርኩ
እድሜ ስጣቸውና ምንድን ነው ያሉት እሳቸው የጥቃት ሰንሰለት መቆም አለበት ብለዋል። ሙስሊሙና ኦርቶዶክሱ በዚህ ጉዳይ ላይ የጋራ ይህንን በደልን፣ ስቃይን፣ ጭቆናን የጋራ ጠላት አድርጎ ደግሞ ፍትህን፣ እኩልነትን፣ መቻቻልን ደግሞ የጋራ ዓላማ አድርጎ መተባበር ይችላል። ሌላው ደግሞ አማራ፣ ትግሬ፣ ኦሮሞም እነዚህ አንድ አማራ፣ ኦሮሞ፣ ትግሬ በአሁኑ ሰዓት ምንድን ነው የሚፈልገው? የፈለገው በኢትዮጵያ ውስጥ ያለው በሰላም ወጥቶ መግባት ይፈልጋል። በቃ ሁላችንም በዚህ አንድ የሆነ ግብ አለ ማለት ነው። ይህንን መጥላታችን ደግሞ ሌላ አንድ ግብ ነው ማለት ነው። ሌላው ደግሞ ኑሮ ተወዶብናል። ኑሮ አማራ፣ ኦሮሞ፣ ትግሬ አላለም፣ ሁሉም ብሔር ብሔረሰቦች ማለት ነው። ሌላው ደግሞ ልጆቻችን ለምሳሌ በትምህርት ተስፋ አጥተዋል። በአሁኑ ሰዓት ዶክተሮች፣ የማህበረሰቡ ክሬም የሚባሉት ዶክተሮች ማለት ነው፣ እነዚህ ኢንጂነሮች ምናምን ነገር ወዘተርፈ የሚባሉት ሌሎችም አሉ። ያው በኢትዮጵያ ኮንቴክስት ነው የምናወራው። ርቦናል፣ ቸግሮናል ምናምን ነገር ብለው እንትን እያሉ ነው። ስለዚህ አንድ ተማሪ ምንድነው ተስፋውን እንትን ስንል፣ ስለዚህ ልጆቻችን በትምህርት ላይ ያላቸው ተስፋ በጣም እንትን ብሏል። የለም መምህራኖች ችግሮች አሉ። እዛ ብዙ ጥናቶች ስለተሰሩ ነው፣ ሪፖርቶች ስለወጡ እና በዚህ ላይ መተባበር እንችላለን ማለት ነው። እንደ ህዝብ ይህንን ነገር አንድ ላይ ማሰብ ሪኮግናይዝ ስናደርግ ስንረዳው ሲገባን ማለት ነው የዛኔ አንድነታችን ይጠበቃል። ብዙ ነገር ማሳካት እንችላለን ብዬ አስባለሁ። ሰላም ለሀገራችን፣ ሰላም